ነበር አንዱ ግን እዛው ዲስኮርድ ላይ ሰለስት የምትባል ልጅ አለች አንተ ጋር አትመልሳትም ወደ ቤተሰቦቿ ብሎ ጽፏል አንደኛው ደግሞ እዛው ላይ ስለ ሰለስት የጻፍከውን ዘፈን ለምንድነው ማትለቃው ብሎ እንደተናገረ ብዙ ሰዎች እንደማስረጃ ያቀርባሉ ሰለስትና ዴቪድ ያላቸው ግንኙነት የፍቅር ነው ይባላል ሰውነቷ እንደተገኘ ቴምዚ ሄዶ እናቷን ሲጠይቅ እናቷ ዴቪድ የሚባል ፍቅረኛ እንዳላት ለቴምዚ ተናግራለች በተጨማሪ ደግሞ ሰለስት የሚል ዘፈን አለው ግን አልወጣም ተጽፎ የተቀመጠ ማለት ነው ለመናገር ግጥሙን መናገር በጣም ከባድ ነው ለኔ በአማርኛ ስተረጉሙት ቃላቶቹ ትንሽ ወጣ ስለሚሉ ያስቸግራል ብቻ ሙሉ ዘፈኑ ስለ ሰለስት ነው የሚያወራው ከታወቁ የዴቪድ በርክ ዘፈኖች ውስጥ ሮማንቲክ ሆሚሳይድ የሚባለው አንደኛ ነው በቢልቦርድ ሰንጠረዥ ላይ 38ኛ ተቀምጦ ነበር በሬዲዮን ከ35 ሚሊዮን ጊዜ በላይ ቦር ዘፈኑ ተደምጧል ሌሎቹ ዘፈኖች አሉ You and I My House Not Home One More Dance የሚሉት ይጠቀሳሉ በዚህ ሰዓት ፖሊስ ያለው ነገር የለም ዴቪድ አርጎታል አላረገውም ያለው ነገር የለም ነገር ግን ብዙ ሰዎች ብዙ መርማሪዎች ብዙ ጠበቆች የራሳቸውን መላምት አስቀምጣሉ የዴቪድ ተከታዮችም ጭምር ዴቪድ ራሱ አርጎታል ይላሉ አንዳንዶቹ ደግሞ አይ ምናልባት ጓደኞቹ በመቀኝነት ተነሳስተው ገለዋትኝ እሱ እንዲጠየቅ መኪናውስ ከተዋት ነው የሚሉ አሉ አንዳንዶቹ ደግሞ ምናልባት ለሆሊውድ መስዋዕት አርጓት ነው ይላሉ የታወቀ ነገር እስካሁን የለም ነገር ግን እሱ አርጎታል የሚሉ ሰዎች እንደማስረጃ የሚያቀርቡት የራሱን ዘፈኖችና የሙዚቃ ክሊፖቹን ነው እነሱን እናያለን አብረን ቪዲዮ ማየት አንችልም ኮፒራይት ስላለ በምስል ግን ላሳያችሁ ሞክራለሁ ሁለተኛ ካራክተር ነው የምታዩት በሁሉም የሙዚቃ ቪዲዮዎች ላይ አንደኛው ጤነኛው ዴቪድ ሲሆን አንደኛው ግን ሰይጣናዊ የሆነው ዴቪድ ነው ሰይጣናዊ የሆነው ዴቪድ ነጭ ጨርቃን ላይ ታስሯል ደም የለበሰ ሸሚዝ ለብሷል ነጭ የዴቪድ ሰይጣናዊ ባህሪ በጣም አራማኒ ነው ገዳይ ነው መጥፎ ነው በጣም ውስጡ ጥላቻ ያለው ነው ዴቪድ ደግሞ ተቃራኒው አለ ጥሩ ዴቪድ ማለት ነው በአጠቃላይ ክሊፑ ላይ የምታዩት የገጸ ባህሪ ነው ሁሉም በሚባሉ ዘፈኖች ላይ እነዚህ ሁለት ካራክተሮች አሉ በመጀመሪያ የሚጠቅሱት ዘፈን My House Not Home የሚለው ዘፈን ነው ይሄ ዘፈን የሚናገረው ተመልሼ መጥቻለሁ በርሽ ላይ ጓደኝነት ፈልጌ አሁን ግን አልጋ ተጋርቻለሁ ያ ማለት ጓደኝነቱ ተቀይሯል ማለት ነው ወደ አልጋ ግንኙነት ይገባቸዋል ማለት ከዛም በኋላ እዛው ላይ በተጨማሪ ደግሞ ምን ይላል ለእናቴ ለአባቴ ለእቴና ለወንድሜ ይቅርታ እጠይቃለሁ በጣም ስተት ሰርቻለሁ ይላል ይሄን ደግሞ እንደምን ያቀርቡታል ከሷ ጋር ያለው ግንኙነት ትክክል እንዳልሆነና እሷ ገና ለግንኙነት እንዳልበቃች ይናገራል ይሄም ደግሞ እነሱን ሊያሳመማቸው እንደሚችል ያምናል እዛው ላይ ሰለስት አላለም ስሟን አልጠቀሰም እዛ ላይ ያለችው ካራክተር ግን እንደዛ እያለ ይናገራል በተጨማሪ እዛው ላይ ወደ ካሊፎርኒያ ሲመጣ ነገሮች እንደተቀያየሩና እሱ እንዳሰበውና በፊት እንዳለው ማንነቱ እንዳልሆነና አሁን ከትንሽ ወንድ ወደ ትልቅ ወንድ እንደተቀየረ ነው የሚያወራው እንዴት አርጌ ማስቀመጥ እንዳለብኝ አላቀም አሁን ትልቅ ወንዶኛ ያለው ነው የሚለው እንደዛ ያለ ነው የሚያወራው በተጨማሪ ደግሞ እዛው ላይ ስትጠጪ ትሳደቢያለሽ በጣም እኔ ደግሞ እንዳትሳደቢ ነግርሻለሁ በጣም ነው የምናደደው እንደ እናቴ ነው እናቴ እኔን እንደምትለኝ ነው ያስጠነቀኩሽ ዝም በይ እያለ ያወራል ያንቺ ሾልደር ላይክ አንቺ ለኔ ሲከፋኝም ሳዝንም አንቺ ነበር የምደገፈው እያለ ደግሞ ይቀጥላል በጣም ፍቅር እንዳለውና በጣም እንደሚወዳት ያወራል እዛው ላይ ነገር ግን ያ ቪዲዮ ሲያልቅ ቤቱን ሰይጣኑ ባህሪ ይመጣና ያቃጥሏል ከነ ራሱ እሱ ራሱ ውስጥ ነበር ከዛን ዘፈኑ ያልቃል ይሄንን እንደ ትልቅ ማስረጃ የሚያቀርቡ አሉ በድጋሚ መጥቻለሁ በርሽ ላይ ቆም ያለው ሲል ምን ማለቱ ነው
ሰለስት ሁለቴ ነው ከቤት የጠፋችው። መጀመሪያ ስትጠፋ ተመልሳ መታ ነበር፣ ፖሊስ አምጥቷን ነበር። በድጋሚ ስትጠፋ ግን አልተመለሰችም። ያ ማለት ሰለስት መጀመሪያ ስትጠፋ እሱ ጋር ነበረች ማለት ነው፣ እነሱ እንደሚሉት ከሆነ ማለት ነው። እሱ ራሱ ነው ያረጋው ብለው እንደ መረጃ ይሄን ዘፈን ያቀርባሉ። እናንተ አስተያየት ምንድነው? ኮሜንት ላይ ጻፉ፣ ላይክ አድርጉ። ወደ ሌላኛው ዘፈን ደግሞ እናልፋለን። ሌላኛው ዘፈን ደግሞ ሪያብ የሚለው ዘፈን ነው። ሪያብ የሚለው ዘፈን ካርቶን ነው። ሁለት ካራክተሮች አሉ እንደተለመደው፣ ዴቪድና የዴቪድ ሰይጣናዊ ባህሪ። ዴቪድ ከሰይጣናዊ ባህሪ አንድ ቆንጂዬ ልጅን ለማስጣል ይሞክራል። ሰይጣናዊ ባህሪ ደግሞ አይቻልም ብሎ ከሱ ጋር ይጣላሉ። እዛው ዘፈኑ ላይ ሰይጣናዊ ዴቪድ እና ልጅቷ እራት ይወጣሉ፣ ይጠጣሉ፣ አብሮ ጊዜ ያሳልፋሉ። ከዛም በኋላ የዴቪድ ሰይጣናዊ ባህሪ የልጅቷን እጅ ቆርጣታል። ከዛም ቆርጦ ብቻ አይተዋትም፣ በጩቤ ይገላታል። ዴቪድ ከዚህ ሰይጣናዊ ባህሪ ለማዳን ነበር መጀመሪያ ሲጥር የነበረው። እሷ ግን ፍቅር ውስጥ ነበረች። እሱ ደግሞ በጣም ይናደዳል፣ ዴቪድ ማለት ነው። አጠቃላይ የሙዚቃው ይዘት ይህንን ይመስላል። ይህንን እንደ አንድ ማስረጃ የሚያቀርቡ ሰዎችም አሉ። ወደ ሌላኛው ዘፈኑ ደግሞ እንሄዳለን። ዋን ሞር ዳንስ የሚለው ዘፈን ነው። ዋን ሞር ዳንስ የሚለው ዘፈን ቪዲዮ ክሊፑን ስታዩት እውነትም ዴቪድ አርጎታል ወደሚል ድምዳሜ ሊያደርሳችሁ ይችላል። አርጎታል አላልኩም። የዘፈኑ ቪዲዮ ካያችሁት ሁለት ባህሪ አለ፣ ዴቪድ እና የዴቪድ ሰይጣናዊ ባህሪ እንደተለመደው ማለት ነው። ዴቪድን ያኛው ሰይጣናዊ ባህሪው እየጎተተ ወደ መኪና ይወስዷል። ከዛም በኋላ ከሁለት ሰዎች ጋር መኪናው እቃ ማስቀመጫ ውስጥ ይከቱታል። ሰለስት የተገኘችው የሱ መኪና እቃ ማስቀመጫ ውስጥ ነው። ያ በጣም ብዙ ሰዎችን ዴቪድ ነው ያረጋው ወደሚል ድምዳሜ ወስዷቸዋል። ምን ታስባላችሁ? ለእናንተ ትቻለሁ። ኮሜንት ላይ ጻፉ፣ ሰብስክራይብ አድርጉ። ሌላኛውን ዘፈን እንመለከታለን። ሮማንቲክ ሆሞሳይድ የሚለው ዘፈን ነው። ይህ ዘፈን ዴቪድን በጣም ታዋቂ አድርጎታል። በቢልቦርድ ሰንጠረዥ ውስጥ ገብቶለት ነበረ። ዘፈኑ ከ35 ሚሊዮን ጊዜ በላይ በወር በሬዲዮ ተደምጧል። እዚህ ዘፈን ላይ የምታዩት የዴቪድ ሰይጣናዊ ባህሪ ሻንጣ እየጎተተ እየሄደ ነው። በዝናብ ቀን ጨለማ ነው። ትሬን ያልፋል። ከትሬኑ ጀርባ ነጭ የለበሰች ልጅ ቆማለች። የሆነ ቤት ውስጥ ይገባል። ትልቅ አልጋ ላይ ነጭ የለበሰች ልጅ ተኝታለች። ደም በደም ናት። ምን ይላታል? በጭንቅላቴ ውስጥ ሞተሻል፣ እንባም አልወረደኝም፣ አላዘንኩም ይላል። ይቀጥልና ደግሞ ይህንን ማለቴ ለራሴ ራሱ አላመንኩትም፣ በጣም ነው ምጣላሽ ይላታል። ፊት ለፊቷ ቆሞ በጣም ማት ጩቤታ ያላችሁ እዛው ላይ ይህንን ዘፈን ከምን ጋር አገናኙ ሰዎች? መኪና ውስጥ ሰለስት ስትገኝ ተቆራጣ ነው የተገኘችው። ከዛ ጋር አገናኝተውታል። ምንም አላዘንኩም ማለቱ ደግሞ እስካሁን የተናገረው ነገር የለም። ለቤተሰቦቿ እንኳን ያዘን መግለጫ አልተናገረም። ያ ማለት እሱ አርጎታል። እንዴት ነው እሱ መኪና ውስጥ ሰውነቷ ተገኝቶ የ14 ዓመት ልጅ ሰውነት ተገኝቶ የሚያቃት ልጅ እንዴት ነው እስካሁን ምንም ያላለው? ለዛ ነው ቪዲዮ ላይ ምንም አልተሰማኝም፣ በጣም ነው ምጣላሽ ያላትኝ ይላሉ። ፖሊስ እስካሁን የተናገረው ነገር የለም። ቤቱን ፈትሿል፣ መኪናውን ፈትሿል። ያለው ነገር ይሄ ብቻ ነው በፖሊስ። ነገር ግን የቤቱ ባለቤት የራሱ ጠበቃና መርማሪ ቀጥሮ ነገሮችን እያሳወቀ ነው ያለው። ጠበቃው እንደሚናገረው ከሆነ በጣም ብዙ ፎቶዎችን እዛ ቤት ውስጥ ከሰለስት ጋር ዴቪድ እንደተነሳና ፓሪ ላይ እንደነበረች እንደምትመጣና እንደምትሄድ እዛ እንደምትኖር ተጨባጭ ማስረጃ እንዳላገኘ፣ ነገር ግን እዛ
እንደምትመጣ ብዙ ጊዜ እንደምትመላለስ ተናግሯል። ሌላ ደግሞ በጣም ብዙ ኬሚካሎች የሰውነት ማድቀቂያ ኬሚካሎች እንደተገኙ ተናግሯል። ፖሊስ ግን አልወሰዳቸውም፣ ፎቶ ብቻ ነው ያነሳቸው። በተጨማሪ ዴቪድ የመጨረሻ ቀን እዛ ቤት የነበረበትን ቀን ተናግሯል። መኪናው የወጣበትን ቀን አሳውቋል። መኪናው ከመውጣቱ በፊት ግን ዴቪድ እዛ ቤት እንደነበረ ተናግሯል። ይሄ ማለት ዴቪድ ቱሩን ከመጀመሩ በፊት ያለው ቀን ነው ብሎ አሳውቋል። መኪናው ማን እንደነዳው ተናግሯል። ግን መጥቀስ አልፈልግም ብሏል። ምክንያቱ ደግሞ ፖሊስ ራሱ ምርመራውን ስላጨረሰ እኔ ማስተጓጎል አልፈልግም ጥሩም አይደለም ብሎ ስለአመነ የቤቱ ባለቤት ስላመነ እኔ መናገር አልችልም ብሎ ተናግሯል። ያለው ነገር ይሄ ነው። ብዙ ሰዎች ዴቪድ ሊሆን ይችላል የመጨረሻው መኪናውን የነዳው ብለው የሚያስቡ ሰዎች አሉ። በተጨማሪ ደግሞ የዴቪድ በጣም ቅርብ ጓደኛ የሆነ ልጅ አለ፣ እሱ ሊሆን ይችላል ብለው የሚያሉ ሰዎች አሉ። የታወቀ ነገር የለም። ግን በማስረጃ ግን በጣም ብዙ ሰዎች የሚያቀርቡት ከፖሊስ ጋር በጣም የቅርብ ሰው ዴቪድን የሚያውቀው ሰው እየሰራ እንደሆነ እየተናገሩ ነው ያሉት። በተጨማሪ ደግሞ ዴቪድ ከ2 ሳምንት በፊት የነበረውን ንብረት 2 ቤቶች ማለት ነው በእናቱ ስም አዝሯል። ይሄንን ራሱ በጣም እንደ ትልቅ ማስረጃ የወሰዱ ሰዎች አሉ። ምንም ካላረገ ለምንድን ነው እሱ ንብረቱን የሚያሸሸው የሚል ጥያቄ አስነስቷል። እስካሁን ያለው ነገር ይሄ ነው። ተጨማሪ ነገር ካለ አሳውቃችኋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ላይክ፣ ሰብስክራይብ አርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።